ሃይማኖቶች መተሳሰብን፣ ማዘንን፣ ለሰው ጥሩ መዋልን ምናምን በጣም ይሰብካሉ ምናምን በቃ በጣም ጥሩ ነገሮችን ይላሉ ተብሎ ይታሰባል። እና ግን የሃይማኖት ሰዎችን ስናይ ደግሞ አዛ ናቸው። በተለይ እነዚህ በጣም የሆነ የሃይማኖቱ ማዕከል ውስጥ ያሉ ሰዎችን አስተማሪዎች ነን የሚሉ ወይ ደግሞ ተማሪዎች ምናምን እዛ ውስጥ ያሉ ሰዎች በጣም ሀዘኔታ የማይታይባቸውም በጣም ጨካኝ ናቸው። አንዳንዴ እንደውም ይሄ የገሃነምና ገነትን ቦታ እነሱ የያዙት ነው የሚመስለው። እንደዚህ አንተ የገሃነም ነህ አንተ የገነት ነህ እያሉ ራሱ ብዙ ጊዜ እንትን ይላሉና እንትን ይሄ አስተምሯቸው ምናምን ራሱ አሁን ላይ የሃይማኖት ክርክሮች ምናምን የሚባሉ አሉ። እዛ ላይ ስሰማ የት አለ ያ ስብዕናቸው፣ ያ እዝነታቸው፣ ያ ፍቅር፣ መተሳሰብ የሚሉ ነገር ከሌላ ሃይማኖት ጋር የሚባሉ ነገር የት አለ ብዬ አስባለሁ። ሲሰዳደቡ እንትን የሚሉ ያም አምላኩን የሆነ ነገር አድርጎ እንትን ይለዋል፣ ይሄኛውም አምላኩን ይሰድቡበታል፣ ያም ይሰድቡበታል ምናምን ነው። እንጃ ብቻ አዎ ይገባኛል። ሃይማኖቱን በሰው አትለኩ፣ ሃይማኖቱን ለኩ ምናምን የሚባል አለ። ግን ያመንክበትን ነገር እንዴት መኖር ያቅታል? አንድ ነገር ካመንክበት እንትን ትላለህ። አሁን ለምሳሌ ያመንበትን አስተሳሰብ ላይ እስከ መሞት ድረስ የደረሱ ታዋቂ ሰዎች አሉ። አሁን የደቡብ አፍሪካው ማን ነበረ? ማንዴላን አሁን ብናየው ያመንበት ነገር ሞቷል፣ እንትን ብሏል፣ ታስሯል፣ ምናምን ተሰቃይተዋል። እነ ማልኮም ኤክስ ምናምን ማየት እንችላለን። እና የሃይማኖት ሰዎች ሃይማኖታቸው በጣም እንትን እንዳለ እንትን የሚሉ ከሆነ ለምንድን ነው ያመኑበትን ነገር ማይተገብሩት? ይሄ ጾም የሚባሉ ብቻ ነው እነሱ ጋር እንትን የሚለው ይሄ እዝነት፣ ፍቅር፣ ከፈጣሪ የተሰጠው ምናምን የሚባለው መተሳሰብ፣ ለሰው ልጆች ማዘን ምናምን የሚባለው ነገር እኔ እንጃ። ወይ ፖለቲካ እየተሰራችሁ ነው ብዬ አስባለሁ። አሁን ላይ ሃይማኖት ትልቅ የፖለቲካና የገቢ ምንጭ ማግኛ በጣም ምቹ መንገድ ወይ ደግሞ ቀላል መንገድ ሆኗልና አሁን ላይ ያሉ ሰዎችን ሃይማኖተኞችን በተለይ ሶሻል ሚዲያ ላይ ያሉ ሃይማኖቶችን ምሳሌ እንደዛ ይሰማኛል። በቃ የሆነ እየሸቀሉበትም ይመስለኛል። አንዳንዴ ይሄ እምነት የሚባለው ነገር ምናምን አውቀውም ይመስለኛል። እኔ አላውቅም። ብቻ ሃይማኖት መሳደብን የሚከለክል ከሆነ ለምን ይሳደባሉ? ሃይማኖት የሰውን ሃይማኖት የሚያከብር ከሆነ ለምን አያከብሩም? ለምን ያንቋሽሻሉ? ምናምን ነው። እኔ እንጃ። ግራህን ከመጣ ቀኝ ስጥ ነው የሚሉት። አሁን እኔ እንጃ ብቻ ከባድ ነው። አሁን ላይ እንጃ አብዛኛው ሃይማኖተኛ ፋክስ እየመሰለኝ ነው። ሶሻል ሚዲያ ላይ ሳይ ምናምን የሃይማኖተኞች ኮንተንት ምናምን በጣም ብዙ ናቸው ምናምን እና ሬድ ዌብ ላይ ግን እንደዚህ አይነት ነገር ብዙም የለም። ብዙ ሰው ሃይማኖተኛ አይደለም። የሃይማኖት ይከተላል እንጂ ስለ ሃይማኖት ምንም የሚያውቀው ነገር የለም ምናምን። አዎ እንጃ ከባድ